ነው የምንበላው ስጋ የጠጣነው ደም የክርስቶስ ስጋ የክርስቶስ ደም ነው። ያ መድኃኒት ግን የተገኘው እሱ የነሳው ከኛው ለኛው ነው። አረ ክብር ለመድኃኔዓለም ይሁን። እንግዲህ ባካችሁ ይበቃናል ብናርግ ነው የሚሻል። እናርግ በሐሳባችን። እንደው መሬት የምንሆን ሰዎች እንደው ምድር የተዋጥን ሰዎች እንደው በጭቅጭቁ በጥላቻው በምኑ የተወሰድን ሰዎች ሰላም በሰማይ ናትና ወደ ሰላም እናርግ። ፍቅር በሰማይ ናትና ወደ ሰማይ እናርግ። ትሕትና ወደ ሰማይ ሄዳለችና ከሰማይ እናርግ። አባቶቻችን ወደ ላይ ተመለከቱ ነው የሚለው። ወደ ላይ እንደተመለከታችሁት እዛ ሄዱ አይቀርም አለ። እሄድላችኋለሁ ስፍራ አዘጋጀላችኋለሁ አለ። ስፍራ ሊያዘጋጅልን ነው የሄደው። ኦለን ሲኒፍ በከን ሲኒፍ ቆጴሳ መነባቂያ ኬሰ በቂ ቡልቲ በቂ ጅሬኛ ሄዱት ጅራ በከን ጅሩት ሙስሊሙኒ ዱፍቱ ጀደ በከሳ ልቡን አንዱን ያገደ ሙደንደኙ ጫላዩ አስጅራኔ ሳዎች እንጅራችሁ ከናፍ ኩልኩሉም ጳውሎሲ ባየነ ሞታ ያዲሳኒ ከም ብየ ለፋቲ ከንኬኛ ገሩ ያዲ ኬኛ ብይ ኬኛ ሰሚራይ ለፈታኔ ሰሚረ ጅራችሁ ነንደኝ ሰሚረ ከጅራኑ ዋቀዮን ነው አገርጋሩ ጉያን ኩን ጉያ ገለቶቲ ጉያ ኤባት እግዚአብሔር በምስጋና ጌታን በእልልታ አረገ። ስለዚህ ዘምሩ ነው የተባለ። አያችሁ እግዚአብሔር ወረደ ወጣ አይባልለትም። የኛን ስጋ ስለለበሰ ግን አረገ አለ ዳዊት። ለዚህ ነው ሐዋርያት ሥራ ምዕራፍ 1 ከቁጥር 8 ጀምሮ እንዲህ አለ፣ መንፈስ ቅዱስን ከተሞላችሁ በኋላ ምስክሮቼ ትሆናላችሁ ካላቸው በኋላ ነው ከመካከላቸው ከፍ እያለ ወደ ላይ አረገ። ደመና ተቀበለችው። ነጫጭ ልብስ የለበሱ ሁለት መላእክት መጡ። እናንተ የገሊላ ሰዎች ብለው አረጋጓቸው ይላል። አረጋጊ መልአክን መድኃኔዓለም ይላክልን። የሚያረጋጉ መላእክት ናቸው። እርገሞን ከነመጀጀቤሰኑ ገደከኝ ረጥ ዋቀዮ እርገሞተኑ ጀጀቤሰኑ ባያየርጉ ጊፍቲን ከኛ ጉያራ መነቁልቁሉ ማረቲ ሙለቴ ጉያ ሼኒ ወረፈ ጎስ ወረዲዮ ሲተምብስቴዳ እሺኒ ደብረ ምጥማቂት ሙለቴ ሐረስሞ ወይ ብላ ማርያም ይረቲ ሙለቴ ሁንደ ከኛ ከኑላል ተከኑ የብስቴ የመዋቀዮ ኑፋተው በደብረ ምጥማቅ የተገለጠች መብርሃን ዛሬም ደግሞ በዚህ በወይ ብላ ማለት አቤት ብላ ማለት ወይ ብላ ማለት ምን ብላ? አረ አቤት ብላ በሉ እስኪ። ማርያም ሆይ በሏት እስኪ። አቤት በይኝ። አረ ልልበሉላት። ብፁዕ አባታችን እመቤታችንን አቤት